ሁልጊዜ መታጠቢያ ቤቴ ውስጥ የሆነ ድምጽ ሰማ ነበር። ድምጹ የሚመጣው መታጠቢያ ቤቴ ውስጥ ካለው ሲንክ ውስጥ ነበር። ወደ ሲንኩ ጠጋ ብዬ ሳዳምጥም የሆነ የሕፃን ልጅ አይነት ድምጽ ነበር የሚሰማው። አንድ ቀን በጠዋት ከእንቅልፌ ተነስቼ ወደ ሻወር ገባው። ሻወር እየወሰድኩ ራሱ ያንን ድምጽ ሰማ ነበር። ሻወር በምወስድበት ሰዓት አይኔን ስጨፍን የሆነ ሰው ከፊት ለፊቴ ቆሞ እያየኝ እንደሆነ ይሰማኛል። አይኔን ስገልጥ ግን ምንም ነገር የለም። ከ15 ደቂቃ የሻወር ቆይታ በኋላ ሻወሩን ጨረስኩ። ከዛም ወደ መስታወቱ እያየሁ ራሴን ሳደራረቅ በድጋሚ የዛን የእጅ መታጠቢያ ሲንክ ውስጥ የሚሰማውን የሕፃን ልጅ ድምጽ ሰማሁ። አሁን ግን ጠለቅ ብዬ ስለዛ ድምጽ ማጣራት ስለፈለኩ ሲንኩን ገነጠልኩት። ውስጡ ከአንድ ብጫቂ ወረቀት በስተቀር ምንም አልነበረም። ወረቀቱ ላይ አንድ ጽሑፍ ተጽፎ ነበር። ወረቀቱ ላይ የተጻፈው ጽሑፍ ሁሌም እዚህ ነኝ የሚል ነበር።